ሰላም ሰላም የሀገሬ ልጆች ውድ ኢትዮጵያውያንና ኤርትራውያን ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት እርጎ እንዴት አድርገን በቤታችን እንደምናዘጋጅ ነው። ከኔ ጋር አብረን የምናዘጋጅ ይሆናል። አብራችሁን ቆዩ። አመሰግናለሁ። የምናዘጋጀውን እርጎ ወይንም ዮገርቱን ለማዘጋጀት ትልቅ ፓት እንደዚህ አይነት ድስት ያስፈልገናል። ደግሞ የተጠቀምኩት ወተት ኦርጋኒክ ሆል ሚልክ ነው። እሳቱን ደግሞ ሎው ወይንም ሚዲየም ላይ አድርገን እንዲፈላ ወይንም እንዲሞቅ እናደርጋለን። በጣም መፍላት መንተክተክ የለበትም። ከዛ በኋላ ያንን ካደረግን በኋላ እሳቱን ደግሞ ካጠፋን ወዲህ በሌላ ድስት ላይ እገለብጣለሁ። እኔ ገልብጫለሁ፣ እናንተም ማድረግ ትችላላችሁ፣ ከስሩ የያዘው ነገር እንዳይኖር ማለት ነው። ከዛ ያንን ከገለበጥን በኋላ ምንድነው የምናደርገው? ከድነን የተወሰነ ቀዝቀዝ በረድ እንዲል እናደርጋለን። በረድ ካለ በኋላ ደግሞ ዮገርት እንዲሆንልን ምን እናደርጋለን? ዮገርት ኦርጋኒክ ዮገርት እንገዛና ዚሮ ፕሌን የሚል አለ። እሱን ገዝተን ከዛ ከፈላው ወተት ላይ ቀላቅለን አንድ ላይ ሚክስ እናደርጋለን ሁሉንም። ያንን ካደረግን በኋላ በሳህን ላይ ነው ቀንሰን ሚክስ የምናደርገው። ያንን መልሰን ደግሞ ሳህን ላይ ያለውን ወተቱ ላይ አድርገን በደንብ አድርገን እናዋህደውና ለ12 ሰዓት ውጭ ላይ ነው የሚሆነው። በደንብ ከርነነው ጥሩ ቦታ ላይ እናስቀምጠዋለን። ፍሪጅ አናስገባም። ልክ ያንን ካደረግን በኋላ ከ12 ሰዓት በኋላ ደግሞ ጥሩ የሆነ ቆንጆ እርጎ ይሆንልናል ማለት ነው። ከዛ በኋላ ደግሞ እንዴት አድርገን ያንን ዮገርት ወይንም እርጎ መጠቀም እንደምንችል ከኔ ጋር አብረን የምንሰራው ይሆናል። በጣም ቆንጆ ሆኖ ረክቶልኛል። ካፍታ ቆይታ በኋላ መለሳለሁ። እሺ እርጎን የምናዘጋጅበት እንደ ኢትዮጵያ አድርገን ለማዘጋጀት ደግሞ የተፈጨ አብሽ አለኝ። ቤት ውስጥ አምሼው የፈጨሁት ነው ያለው። ኮሮሪማ አለኝ። በሰው ብላ ደግሞ እርጥቡም አለኝ ደረቁም አለኝ ማለት ነው። እርጥቡ ከሌላችሁ ደረቁም መጠቀም ትችላላችሁ። እንደገና ደግሞ ክራምበሪ ደግሞ አለኝ፣ ሬዲ የሆነ ክራምበሪ አለኝ። ያንን ደግሞ እንዴት አድርገን መጠቀም እንደምንችል አብረን የምንሰራው ይሆናል ማለት ነው። ካዘጋጀሁት ዮገርት በካፕ ላይ እቀንስና በዛ ዮገርት ላይ ደግሞ ምን አደርጋለሁ? ያዘጋጀሁትን ክራምበሪ ያንን እላዩ ላይ ጨምርበታለሁ። ይሄንን ለቁርስም ወይንም ደግሞ ዲዘርት ታይም መክሰስ ላይም መጠቀም ይቻላል። በጣም ቆንጆ ነው፣ ይጣፍጣል፣ ደግሞ ትወዱታላችሁ። ቻለሁኝ ያዘጋጀውትን እርጎ በሌላ እቃ ላይ በጃር ላይ ገልብጫለሁኝ።
እዛ በጆግ ላይ የገለበጥኩትን ደግሞ ምን አደርጋለሁኝ ቤት ውስጥ ያዘጋጀሁት አምሺ የፈጨሁት አብሽ አለኝ ያንን አብሽ እጨምራለሁኝ ደግሞም ኮረሪማም እጨምራለሁኝ እኔ ደግሞ ደረቁን በሶብላ አልጠቀምም እርጥቡ ስላለኝ ያንን እርጥብ በሶብላ ደግሞ እጨምርበትና አንድ ላይ በደንብ አድርጌ አዋህደዋለሁ ብዙ ጊዜ ያው ኢትዮጵያውያንና ኤርትራውያን ወተት እናውቃለን ያንን ካልቸራል የሆነ ነገር ነው እዚህ ምናልባት ሊያምረን ይችላል በመንፈልግበት ሰዓት እንደዚህ አድርገን ማዘጋጀት እንችላለን እናቶቻችንም አባቶቻችንም ሲመጡ ቤተሰብ ሲመጣ ይሄንን ነገር ማዘጋጀት እንችላለን ያንን ለማሳየት ነው እስቲ ደግሞ ያዘጋጀነው ወተት ደግሞ ከኔ ጋር አብረን እናየዋለን እሺ ያዘጋጀሁት ወተት ይሄንን ይመስላል በጣም ቆንጆ ደግሞ ያምራል ሲታይ በራሱ ማለት ነው በጣም ይጣፍጣል እንደገና ደግሞ ይሄንን ምን እናደርጋለን በሌላ ካፕ ላይ ደግሞ ቅመሙን አድርገን እንደዚህ ኢዚሊ አንስተን ከፍሪጅ አንስተን መጠጣት እንድንችል በዚህ በካፕ ላይ እንደዚህ ማድረግ እንችላለን እና ጊዜያችሁን ስለሰጣችሁኝ በጣም እጅግ አድርጌ አመሰግናለሁኝ ቪዲዮን ከወደዳችሁት ደግሞ ሼር ላይክ ኮሜንት ሰብስክራይብ በማድረግ ደግሞ እንድትተባበሩኝ ጠይቃለሁኝ ስለሰጣችሁኝ ጊዜ አመሰግናለሁ ከወደዳችሁት ሰርታችሁ ደግሞ ቤታችሁ ላይ አዘጋጅታችሁ ተጠቀሙ መልካም ቆይታ ይሁንላችሁ ባይ